ሰላም ጋይስ እንዴት ናችሁ? የዩቲዩብ ቻናል ተከታታዮች ዛሬ በአዲስ ነገር ነው የመጣሁላችሁ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የኔ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጉ እና ዛሬ አንድ መረጃ ይዤላችሁ ነው የመጣሁት። ይሄም መረጃ ትራስቲን ዲስክ የሚባል ልጅ አሜሪካ ውስጥ የሚኖር ወጣት አንድ ያረገው ነገር አለ። ይሄም መረጃ የሚገርም መረጃ ነው። በውስጤ በጣም ያሳዘነኝ በጣም ያስተማረኝ ነገር ነው እና ይሄም ልጅ አሜሪካ ውስጥ የሚኖር ሲሆን እና ያረገውም ነገር በአርቲፊሻል ኢንተለጀንስ እና ኤአይ በጣም ተጠቃሚ ነበርና ሶሻል ሚዲያ ላይ በጣም የሚጠቀም ሰው ነበርና በአርቲፊሻል ኢንተለጀንስ ኤንድ ኤአይ በሚባል ትምህርትና አንዳንድ ነገሮች የገዛ እናቱን ገደለ። ይሄን ስላችሁ በጣም ሊገርማችሁ ይችላል። እስቲ ይሄን ሰው በፎቶ ተመልክተን ነው እንመለስ። እንግዲህ ልጁን በፎቶ እንዳያችሁት ነው። ይሄም ልጅ በጣም ውስጡ ከራሱ ጋር ሲከራከር የነበረ ልጅ ነው። ግን ምንም ቢሆን የሶሻል ሚዲያ ተጠቂ ስለነበረ በጣም ተጠቃሚ ስለነበረ የገዛ እናቱን ገደለ። እናም ከዛ በኋላ ይሄ ነገር በድብቅ እየተጣራ ሲመጣ ሶሻል ሚዲያ ላይ ወጣ። ይሄም ነገር ራሱ እያጋራው የመጣው መረጃ ነው። ራሱን አሳልፎ ወደ እስር ቤት እንዲሄድ ያደረገውና ከዛም በኋላ ይሄ ሰው እስር ቤት ይገባል። ከዛም በኋላ ጉዳዩ ተጣርቶ በአሜሪካ ሕግ እድሜ ልክ ፍርድ ይፈረድበታል ለሌሎችም ትምህርት እንዲሆን ተብሎ እና ከዚህ ነገር ምን እንማራለን ብትሉ ሶሻል ሚዲያ በጣም ተጠቃሚ ከሆንን ራሳችንን የሚጎዳን ነገር ነው እና አጠቃቀሙን ከቻልን ህይወታችንን ሊቀይር የሚችል ነገር ነውና ከዚህ ብዙ ነገር ተምሬያለሁ። እናንተም እንደዚህ አይነት መረጃዎችን አዳዲስ ነገሮችን መፈልጉ ከሆነ ይሄን ዩቲዩብ ቻናል ሰብስክራይብ ያድርጉ። አዳዲስ መረጃዎችን ይዤላችሁ እመጣለሁ። አመሰግናለሁ።